ወደ ዩቲዩብ ቻናል እንኳን በደህና መጣችሁ። ዛሬ ምርጥ የሆነ አፕሊኬሽን ገንዘብ የሚሰራበት አፕሊኬሽን ይዤላችሁ መጥቻለሁ። ይሄንን አፕሊኬሽን ማንንም አሳይታችሁ አያውቅም። እርግጠኛ ነኝ ኢትዮጵያ ውስጥ የሰራበት የለም። አሳያችኋለሁ። ዲቴል እያንዳንዱን አሳያችኋለሁ። በጣም አሪፍ ነው። ሌጂት የሆነ ነው። ከፈለጋችሁ የፈለጋችሁበት ቦታ ሄዳችሁ ኢንካሽ ይባላል የአፕሊኬሽኑ ስም። እዚህ ጋር ፊት ለፊት የምታዩት ነው እና የአፕሊኬሽኑ ስም ኢንካሽ ሲባል ሌጂት የሆነ አፕ ነው። ከፋይ ነው። 100% የተረጋገጠ ከፋይ ነው። በፔፓል ዊዝድሮ ማድረግ እንችላለን እና የራሳቸው ኮይን አላቸው። የራሳቸው ኮይን ደግሞ ከዩኤስዲቲ ጋር ኢኩቫለንት አለው። እሱ ኮይን ጋር ስንደርስ በጣም ያውም ደግሞ የእነሱ ኢንካሽ ፖይንት ከዩኤስዲ ጋር በጣም ተመጣጣኝ የሆነ ነው። ያን ያህል እንደ ሌሎች ኮይኖች በጣም የተራራቁ አይደለም። በጣም አሪፍ ነው እና በዩኤስዲ በጣም ቶሎ ብለን ዊዝድሮ ማድረግ እንችላለን እና ብዙ ሰዎች የመሰከሩለት አፕ ነው። ግን ኢትዮጵያ ውስጥ ማንንም አያውቀውም እና እናንተ የመጀመሪያዎቹ ሁኑ። እና ከመጀመሪያው እስከ መጨረሻው ካመዘጋገቡ ጀምሮ አሳያችኋለሁ። ለመጀመሪያ ያክል ግን እኔ የሰራሁትን ላሳያችሁና ከዛ በኋላ ደግሞ በሌላ ስልክ እንዴት ተመዝግበን ወደ ውስጥ መግባት እንደምንችል አሳያችኋለሁ ማለት ነው። እኔ ራሱ ካሁኑ ሞክሬው ስንት እንደሰራው ላሳያችሁ። ልግባ ወደ አፕሊኬሽኑ። የአፕሊኬሽኑ ስም ኢንካሽ ይባላል። ዲስክሪፕሽን ላይ ደግሞ ሊንኩን አስቀምጥላችኋለሁ። ቀጥታ ሪዳይሬክት አድርጎ ከፕሌይ ስቶር ዳውንሎድ ማድረግ ትችላላችሁ ማለት ነው። ዲስክሪፕሽን ወይም ደግሞ ኮሜንት ጋር ማግኘት ትችላላችሁ ማለት ነው። ቻናሌን ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳይረሳ። እንቀጥል። ወደ ውስጥ ስንገባ እንደዚህ ነው እንትን የሚላችሁ። ከዛ እስኪ ከፍት ድረስ እንጠብቀዋለን። ይሄው እንደምታዩት ገብቶልኛል ማለት ነው እና ይሄኛው በዚህ አፕሊኬሽን ላይ ምንድነው የምንሰራው ካላችሁ፣ አንደኛ ጌም በመጫወት፣ ሁለተኛ ደግሞ ሰርቬይ በመስራት፣ ሶስተኛ በዴሊ ቼክን ማለት ውስጥ እየገባን በየቀኑ ስንገባ የሚሰጠን እንትን አለ፣ የሚሰጠን ኢንካሽ ኮይን አለ። ሌላ ደግሞ የተለያዩ ሰዎችን ሪፈር በማድረግ በሱም 3 ስራዎችን ታስክ ሲጨርሱ ከነሱ ላይ 50% ከሰሩ ላይ ለኛ ይታሰብልናል ማለት ነው እና በሌሎችም ደግሞ ነገሮች አሉ። እያንዳንዱን ምን እንደሚሰራበት አሳያችኋለሁ ማለት ነው እና እኔ የሰራሁት ይኸው አሁን ብቻ ገብቼ ገና በ5 ደቂቃ ምናምን ይሄኛውን ስነካው እዩት። ዋሌቴ ላይ ያስገባኛል። ዋሌቴ ላይ አሁን 2.81 ኢንካሽ ያለ። ከዛ በኋላ በምንድነው የሰራሁት? አንደኛ በጌም ባለፈው ባሳያችሁ ሌላ አፕሊኬሽን ላይ በሚሰራበት ጌም እዚህ ላይም ጌሙ መጥቷል። ምክንያቱም እነሱ ማስታወቂያ ማስተላለፍ ስለሆነ አላማቸው ይሄንን ጌም ይጠቀሙታል። ይሄንን በዚህ ጌም እኔ 100 ልንካውና ጌሙን እንዴት እንደተጫወትኩ በኋላ አሳያችኋለሁ። በዴሊ ቼክን ደግሞ ይሄው እንደምታዩ 0.25 ኢንካሽ ይሰጣል ማለት ነው። በየቀኑ ይሰጣል። በየራሳቱ አንድ ይሰጣል ማለት ነው። ምንም ሳሰሩ ዴሊ ቼክን አለው። ከዛ ደግሞ 2.56 በሰከንድ ሰርቼ ያገኘሁት ኢንካሽ ነው ማለት ነው። ከዛ አሁን ለምሳሌ ሪዴም ነው ለበልና ዊዝድሮውን መንገዱን ላሳያችሁ። ከዛ ኮይኔን አሁን ቬሪፋይ ያደረገልኝ ነው። ከዛ በኋላ ይሄው ዋሌት ላይ ያለው 2.81 ኢንካሽ ነው። ከዛ በኋላ በምንድነው ዊዝድሮ ማድረግ የምንችለው? በፔፓል ዊዝድሮ ማድረግ እንችላለን። ምንድነው የሚለው? ይሄው $0.25 ማውጣት ከፈለክ በፔፓል ስንት መድረስ አለብህ፣ ስንት ሊኖር ይገባል ይለኛል። 213.56 ኢንካሽ በጣም ቀላል ነው። በአንድ ጌም ራሱ ጌሙ ሳጨርሱ መሀል ላይ ራሱ 200 ኢንካሽ የሚሰጥ አለ ማለት ነው። ይሄኛው ባሳያችሁ ጌም ራሱ 600 ሜትር ላይ ሲደርሱ አሪፍ ኢንካሽ ይሰጣችኋል እና ከፈለጋችሁ ደግሞ ታገሳችሁ ደግሞ 427 ታገሳለሁ ካላችሁ 50 ማግኘት ትችላላችሁ። ወይም ደግሞ 850 ወይም ኢንካሽ ኮይንን አጠራቅማችሁ $1 ማውጣት ትችላላችሁ ማለት ነው። በጣም ፈጣን ነው። ይሄው እንደምታዩት ጌሙ ላይ ይሄን ጌም ሰርቼ 100 ሜትር ላይ ደርሼ 2.56 ኢንካሽ ሰርቻለሁ ማለት ነው። በዴሊ ቼክን ደግሞ 0.25 ቼክን ሰርቻለሁ ማለት ነው። ይሄ በየቀኑ ይሰጠኛል። ይሄው እዚህ ጋር እንደምታዩት እስካሁን ዊዝድሮ አረኩም። ዊዝድሮ ሳረግ ደግሞ በሚቀጥለው ቪዲዮ ያሳያችኋለሁ ማለት ነው። ይሄ እዚህ ዊዝድሮ የሚቀመጥበት እንትን ነው። እዚህ ጋር ደግሞ እንትኔን ያስቀምጥልኛል። ኢንካሽ ኮይኔ በምን እንደተሰራ ያሳየኛል። ሪዴምድ ኮይኔ ይሄው 0 ነው። ምንም አላወጣውም ማለት ነው። ኦፈር ትራይድ አንድ ሞክር ያለው ሪፈራል ያሳያችኋል ማለት ነው። ከዛ በኋላ ደግሞ ወደ ኋላ እንመለስና በምን እንደሚሰራ ላሳያችሁ። እሺ
ከዛ በኋላ ደግሞ ይሄኛውን ስፒንን ስነኩት ስፒን ደግሞ ስፒኑን በኢንካሺ ኮይን ነው የምትገዙት። ያ ማለት 10 ኢንካሺ ኮይን ወርዝ ያደርጋል ማለት ነው። እሱን ስፒን አድርጋችሁ ብዙ ኢንካሺ ልታገኙ ትችላላችሁ። ከዛ በኋላ እኔ ግን አሁን 2.81 ኢንካሺ ስላየኝ እኔ ለእናንተ ላሳይ ብዬ ነው እንጂ ብዙ መስራት እችል ነበረ። ሶ እኔም እስከ ስራው በጣም ጓግቻለሁ ማለት ነው። ከዛ የተለያዩ ጌሞች አሉ። ለምሳሌ ይሄኛውን ጌም ብታዩት 5.545 ኢንካሺ እሰጣለሁ ይላል። ጌም ከጨረስን በኋላ ከዛ በኋላ አሁን ለምሳሌ ስንነካው ምን አይነት ነገር እንደሚኖር ላሳያችሁ። ከዛ በኋላ እዚህ ጋር የምናየው 78 ሰው ላይክ አድርጎታል ማለት ነው። እና ብዙ ሰዎች ደግሞ እየተጫወቱት ነው ማለት ነው። ከዛ በኋላ ምን ይላል? 5ኛው ሌቭል ላይ ስትደርሱ 15 ኢንካሺ ይሰጣል። ከዛ እያደገ ሌቭሉ ሲመጣ ደግሞ ኢንካሺ ኮይኑ ደግሞ በጣም እያደገ ይመጣል ማለት ነው። እስከዚህ ድረስ ማለት ነው። ከዛ በኋላ ስታርት ታስክ ስትሉት ወደ ፕሌይ ስቶር አድርጎ ዳውንሎድ ታደርጋላችሁ። ከዛ በኋላ እየተጫወታችሁ ብቻ እየተመለሳችሁ ቬሪፋይ እያደረጋችሁ እዚህ ጋር ዋሌታችሁ ላይ ኢንካሺ ይገባላችኋል ማለት ነው። ኢንካሺውን ደግሞ በዩኤስዲቲ ዊዝድሮ እንዴት ማድረግ እንደምትችሉ ቅድም አሳያቻችኋለሁ ማለት ነው። ከዛ በኋላ ደግሞ ያ ማለት አስባችሁታል። እዚህ ጋር አሁን ይሄኛው ጌም ደግሞ ስንት ይላል? 1500 ኢንካሺ ይሰጣሉ ይላል እና ዊዝድሮ ለማድረግ ደግሞ ሚኒመም ዊዝድሮ 200 ነው። አስቡት እንግዲህ በጣም ብዙ ኢንካሺዎች ይኖረናል ማለት ነው። እና በጣም አሪፍ የሆነ አፕሊኬሽን ነው እና በኢንካሺ አፕሊኬሽን ላይ ያው ይሄኛውን ለምሳሌ ምን ይላል? 51.26 ኢንካሺ እሰጣለሁ ይላል። እስቲ አሁን ዳውንሎድ እና እርን አድርጉ ይላል። ከዛ በኋላ ምን ይላል? ዳውንሎድ አድርጋችሁ ኢንካሺ ታገኛላችሁ ይላል። ከዛ በኋላ እኔ አሁን ዳውንሎድ ስላደረኩት ምንድነው ክሊክ ሪዴም ናው ኢንስታል አፕ ኤንድ ዩዝ አፕ ኤክስፕሎር አፕ ኢንጆይ ይላል። አሁን ጊዜ ስለሚወስድብኝ አላሳያችሁም፣ ግን ይህንን ዳውንሎድ አድርጋችሁ 51.26 ኢንካሺ ታገኛላችሁ። ወይም መጨረሻ ላይ ደግሞ ሰርቼው ከዛ በቪዲዮ መጨረሻ ላይ ታዩታላችሁ ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ እና አመዘጋገቡን ጀምሮ እስከ መጨረሻው አሳያችኋለሁ ማለት ነው። እና ከፈለጋችሁ ደግሞ ይህንን ሊንኩን ኮሜንት መጀመሪያና ዲስክሪፕሽን መጀመሪያ ላይ አሳያችኋለሁ። ቻናሌን ደግሞ ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳይረሳ። የዩቲዩብ ቤተሰብ የሆኑ የተለያዩ እንደዚህ አይነት አሪፍ የሆኑ ቢዝነሶች የኦንላይን ቢዝነሶችን ማግኘት የምትፈልጉ ከሆነ አሁኑ እንትን በሉ። አያችሁ ዳውንሎድ እና እርን በማድረግ ሬጂስተር እርን እያደረገ ተመዝግባችሁ እርን አድርጉ ይላል። ዳውንሎድ እና ዋትስአፕን ዳውንሎድ አድርጉ ይላል። እዚህ ጋር የተለያዩ ፐዝሎች በጣም አሪፍ የሆኑ እንትኖች አሉ እና ብዙ ኢንካሺዎች ይሰራሉ። እዚህ እንግዲህ አሪፍ ከሰራን ብዙ የሆኑ ኢንካሺዎችን አግኝተን በፔፓላችን ዊዝድሮ ማድረግ እንችላለን። ከፔፓላችን ደግሞ ፔፓል አከፋፈት ደግሞ ዩቲዩብ ላይ ማየት ትችላላችሁ። ፔፓልም እንዳላችሁ ደግሞ ተስፋ አደርጋለሁ እና ኦንላይን ላይ ስራ ላይ ደግሞ መቀጠል የምትፈልጉ ከሆነ ፔፓል የግድ ያስፈልጋችኋል ማለት ነው። አንዴ ፔፓል ካላችሁ ወደ ፔዮነር መላክ ትችላላችሁ፣ ወደ ባንክ መላክ ይቻላል እና በጣም አሪፍ የሆነ ስራ ነው ማለት ነው። ሶ አሁን ይሄኛው ሆም ፔጁ ነው። ሶ አሁን ደግሞ ኦፈር የሚለውን ልንካው። ኦፈር የሚለውን ስነካው ያው እኔ አሁን የጀመርኩት ጌም ይሄ ነው እና ይሄ የጀመርኩት ጌም ይሄ ነው። ይሄው 100 ሜትር ስለደረስኩ 2.5 ኢንካሺ ሰጥቶኛል ማለት ነው። ቅድም ደግሞ 0.25 ሰጥቶኛል። አንድ ላይ ሲደመር እዚህ ጋር እንደምታዩ 2.81 ኢንካሺ ሰጥቶኛል ማለት ነው። ገና እንደገባው ነው ኢንስታል እንዳረኩ ሰርቼ ነውና ቶሎ ቪዲዮ ሰርቼበት ልለቅላችሁ ስለፈለኩ ነው። ከዛ በኋላ እሺ ከዛ ሪፈራል የሚለውን ደግሞ እንየው። ሪፈራል ምንድነው? 3 እንትኖች 4 ህጎች አላቸው። ኢንቫይት ፍሬንድ ዩዚንግ ሪፈራል ኮድ እዚህ ጋር ይሄኛውን ትነኩታላችሁ። ኮፒ ይላል ራሱ ይሄው እንደምታዩ ኮፒ ይላል። ከዛ በኋላ ከዛ ሪፈር ያደረጋችሁ ሰው ደግሞ 3 ኦፈሮችን ኮምፕሊት ካረገ እና እናንተ ደግሞ ከሱ ላይ 50% እርን ታረጋላችሁ ማለት ነው። እና ሪፈር ፍሬንድ ይላል መጨረሻው ሪፈር ማድረግ ነው። በምንድነው ሪፈር የምናደርገው? ይሄኛው ምልክትና የሼር ምልክቷን እንነካና በቴሌግራም በተለያዩ እንትኖች ሪፈር ማድረግ እንችላለን ማለት ነው። ይሄው እንደምታዩት
እንደምታዩት ነው። ሶ ሴቲንግ የሚለው ጋር ደግሞ እንግባና ምን እንዳለ እናይ። ፕሮፋይል የሚለውን ላሳያችሁ። ፕሮፋይል ላይ ይኸው ስም መቀየር ትችላላችሁ። የእስክሪብቶ ምልክቷን ነክታችሁ ስም መቀየር ትችላላችሁ። ከዛ ኢሜይላችሁንም መቀየር ትችላላችሁ። ከዛ ጀስት ሴቭ ማድረግ ብቻ ነው። እዛ በኋላ ደግሞ እዚህ ጋር ደግሞ ያላችሁን ካሽ ያሳያችኋል እና ስንት ኦፈር እንደሰራችሁ ያሳያል። ሪፈር ስንት እንዳደረጋችሁ ያሳያችኋል። ሎጋውት ማድረግ ከፈለጋችሁ ደግሞ እዚህ ጋር ሎጋውት ብላችሁ በሌላ ስልክ መጀመር ትችላላችሁ። ያ ማለት አካውንታችሁ ሁሌም እንደተጠበቀ ነው ማለት ነው። ሶ ኢንካሻችሁም ሁሌ እንደተቀመጠ ነው ማለት ነው። ሶ እዚህ ጋር እንደዚህ ነው ማለት ነው። ቱቶሪያል ደግሞ እንዲመስራት እንዴት እንዲሰራ ግራ ከባችሁ ይሄን ቪዲዮም አለ። ካልፈለጋ ለበለጠ መረጃ ደግሞ ይሄን ቱቶሪያል የሚለውን ገብታችሁ እንዴት እንደሚሰራ በዚህ አፕሊኬሽን ላይ ማየት ትችላላችሁ ማለት ነው። ያ ማለት በጣም ገራሚ ነው እና ብዙ ኢንካሾችን ሰብስባችሁ አሪፍ ገንዘብ እርን ማድረግ ትችላላችሁ ማለት ነው። ሌጂት የሆነ አፕ ነው። ሶ በሌላኛው ስልክ ደግሞ ሄጄ ደግሞ እንዴት ሬጂስተር ማድረግ እንደምትችሉ ላሳያችሁ ማለት ነው። ቻናሌን ሰብስክራይብ ማድረግ እንዳይረሳ። እስከመጨረሻው አብራችሁን ቆዩ። እሺ ከዜሮ ጀምሬ ደግሞ እንዴት ኢንካሽ ላይ መመዝገብ እንደምንችልና እንዴት መስራት እንደምንችል ቅድም አሳይቻችኋል። አሁን ደግሞ እንዴት መመዝገብ እንደምንችል ላሳያችሁ ማለት ነው። ይሄው ፊት ለፊት እንደምታዩት ኢንካሽ የሚለው አፕሊኬሽን አለ ማለት ነው። ከዛ በኋላ አሁን ይሄው እንደዚህ ወደ ውስጥ እያስገባኝ ነው ማለት ነው። ሶ ልክ ሪፈራል ሊንኩን ልክ ክሊክ እንዳደረጋችሁ ወደ ፕሌይ ስቶር ወስዶ ኢንስታል ያደርጋችኋል። ከዛ በኋላ ይሄው እንደምታዩት እዚህ ጋር ራይት ቦክሷን የራይት ምልክት ስነኳት የራይት ምልክት ይመጣል ማለት ነው። ከዛ በኋላ ቋንቋ ያስመረጣችኋል ማለት ነው። ያው ለኛውን ሚስማማን እንግሊዝ ነው። ከፈለጋችሁ ያው ሌላ ቋንቋ የምትናገሩ ካላችሁ ሌላ ቋንቋ እንትን ማለት ትችላላችሁ ማለት ነው። ለኛውን እንግሊዘኛ ነው። ለኔውን እንግሊዘኛ ነው የመረጥኩት ማለት ነው። ከዛ በኋላ እዚህ ጋር ሊንክ ጎግል የሚለውን ትነኩታላችሁ ማለት ነው። ከዛ በኋላ ከጎግል አካውንታችሁ ጋር ያመጣላችሁና ከአንዱ ኢሜል አካውንታችሁ ጋር ሊንክ ታደርጉታላችሁ ማለት ነው። በጣም ቀላል ነው። እንደሌሎቹ ውስብስብ አይደለም ማለት ነው። ከዛ በኋላ እኔ ይሄው እንደምታዩት አምጥቶልኛል። አሁን እዛ በኋላ አሁን ሊንክ እያደረገልኝ ነው ማለት ነው። እዛ በኋላ እዚህ ጋር ሳብሚት ከዛ ኢንተር ዩር ሪፈራል ኮድ ይላል ማለት ነው። ከዛ በኋላ ሰሚት ለማድረግ ደግሞ እዚህ ጋር ትነኩታላችሁ ማለት ነው። እዚህ ጋር ነው ሪፈራል ኮዱን የምታስገቡት ማለት ነው። እሺ የምታስገቡት የሪፈራል ኮድ ምንድነው? ኤም ካፒታል ከዛ በኋላ ኤም ካፒታል ሲ ከዛ በኋላ ደግሞ ሁሉም በካፒታል ይሁን እዛ ሲ እዛ በኋላ ቱ እዛ በኋላ ቪ እዛ ኤል ሁሉም በካፒታል ይሁን ብያቸዋለሁ። እዛ 6 እዚህ ጋር እንደምታዩት ማን ነው እዛ ጨርሻለሁ ማን ነው። ይኸው ሰሚት የሚለውን በተና አንዴ ነካዋለሁ ማን ነው። እሺ እዛ በኋላ እዚህ ጋር እንትን አፕሊኬሽኑ ስልካችሁ ላይ እንትን እንዲል አለው በሉት ይላል። አለው በሉት ከዛ ይቺን በተን ማብራት ነው ማለት ነው። ከዛ እዛ አሁን ወደ ውስጥ ይገባልናል ማለት ነው። ከዛ ቲዩቶሪያል ትፈልጋላችሁ ይላል። ያው ይሄን ቪዲዮ ራሱ ካያችሁ ይበቃል ብዬ አስባለሁ። ሰው ኤክስ የሚለውን ትነካላችሁ ማለት ነው። እዛ በኋላ ደግሞ ቲዩቶሪያል የሚለውን መንካት ነው ይላችኋል። እዛ በኋላ ይሄው አሁን እንደምታዩት እንግዲህ ይሄው በአዲሱ አካውንቴ ምን ይላል ዋሌታችን 0 ሆኖ ማለት ነው። አሁን ዴሊ ቼኪን አድርጌ ሳገኝ ላሳያችሁ ማለት ነው። እዛ ዴሊ ቼኪኑ የታለ? እሺ እዛ እዚህ ጋር እንደውም ቴሌግራምን እንትን ብላችሁ ከዛ ይሄው የሪዋርድ ምልክቱን ነው የምናውቀው ዴሊ ቼኪኑን እንትን ለማግኘት ይሄው አሁን ለምሳሌ ይሄው
የሪዋርድ ምልክቱን ስነካ የቦክሱን ስንነካ እዚህ ጋር ስነካው እንደመጣለኝ ይሁት። ከዛ በኋላ እኔ አሁን ክሌም ሪዋርድ እለዋለሁ። ከዛ በኋላ ስንት ይሰጠኛል ማለት ነው? 0.1 ይሰጠኛል። ደግሞ አያችሁ እንደምታዩት ኢንካሺው ይለያያል። ስድስተኛው ቀን ላይ 2.5 ኢንካሽ ነው የሚሰጠኝ እና የተለያየ ነው እና በየቀኑ ደግሞ ቼክን ማድረግ እንዳረሱ ማለት ነው። ኢንካሻችሁ እንዲያድግና ቶሎ ለዊዝድራል እንድበቁ ማለት ነው። እና እዛ በኋላ አሁን እዚህ ጋር ለምሳሌ ቴሌግራምን ዳውንሎድ አድርጋችሁ ጀስት በቃ እንትማ ቴሌግራም ኤክስን እንትን ዳውንሎድ አድርጋችሁ እዛ በኋላ ትንሽ በቃ ስክሮል ምናምን አድርጋችሁ እዛ መመለስ ነው ማለት ነው። ከዛ በኋላ ይሰጣችኋል ማለት ነው። እንደምታዩት አሁን ለዴሊ ቼክኑ ሰጥቶኛል ማለት ነው። ሶ እዚህ ጋር አሁን ለምሳሌ የዴሊን ቼክኑ ሊንክ አሁን ስንት ላይ ይሄው እየቆጠረ ነው አሁን ከዛ ከ19 ሰዓት በኋላ ነው የሚሰጠኝ ማለት ነው። ካሁን በኋላ ማለት ነው። ሶ እንደዚህ እያደረጋችሁ ነው የምትሰሩት ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ ጠይቁኝ። እንደገና ቪዲዮ መስራት ካለብኝ እሰራለሁ። ለዊዝድሮው እስክንገናኝ ድረስ ዊዝድሮው ፕሩፍ ይዤ እስክመጣ ድረስ ቸር ሰንብቱኝ። ቻናሌን ሰብስክራይብ፣ ላይክ እና ኮሜንት ማድረግ እንዳይረሳ። የኢትዮጵያ ቤተሰብ ይሁኑ። እስከሚቀጥለው ቪዲዮ ድረስ ቻው፣ ቸር ሰንብቱ።